ወኔዳ የሚለውን አመለካከት ያራምዳሉ። በቃ ያራምዳሉ። ያ አመለካከት ደግሞ ሴቶች በብዙ ነገር ወደኋላ እንዲቀሩ አድርጓል። በዛ በጣም እበሳጫለሁ፣ በጣምም ይደብሩኛል። በጣም ኋላ ቀር ናቸው ምናምን ብዬ አስባለሁ። ከዛ ውጭ ግን ቁጥራቸው ትንሽ ቢሆንም የእኛን ሀሳብ የሚቀበሉ ብቻ ሳይሆን የእኛን ሀሳብ የሚኖሩ ወንዶች እንዳሉ እናውቃለን በደንብ። ግን ብዙ ጊዜ አፉን የሚከፍተው የሚደግፈን ወንድ አይደለም። አሁን ትልቁ ችግር ምንድን ነው መሰለ? የሚደግፉን ወንዶች ዝም ያሉ ናቸው ብዙ ጊዜ። ሁሌ ስንጨቃጨቅ የምታየን ከወንድ ጋር ይሆናል። ሰው የሆነ አይነት ፐርሴፕሽን ውስጥ ይገባል። ሁሌ የሚጨቃጨቁት ከወንድ ጋር ነው። በቃ ወንድን ማሸነፍ ነው የሚፈልጉት፣ ወንድን እንትን ማለት ነው የሚፈልጉት ምናምን ነው የሚሉት። ምክንያቱም ላይቫችን ላይ መጥተው ደግሞ በጣም ብዙ ወንዶች አብረውን በጣም ብዙ ወንዶች ናቸው ባይደው ያሳምነው አብረውን የሚሰሩት፣ ገንዘባቸውን የሚሰጡ፣ ሀሳባቸውን የሚሰጡ፣ ድጋፋቸውን የሚሰጡ፣ እንደ አባት የሚሆኑ የማአት ናቸው። በጣም ይገርመኛል። አሁን ከትላንት ወዲያ ምናምን ዮናስ ምን ይልልሃል? ይሄ ሙቭመንት ወንዶችን ኤክስክሉድ አድርጓል። በፍጹም ኢቨን ሃሽታግ ትሰማን ሳንጀምር በፊት ድሮ ወንዶች ናቸው ሁሌም ይሄንን ላይቭ ለምሳሌ ቀድሶ የሚጀምረው እና ቀድሶ አልኩኝ ባርኮ መርቆ የሚጀምረው እና ባርኮ መርቆ የሚዘጋው ወንድ ነው ሁሌም። ዛሬ ብቻ ነው የሌለው። ቤት እያሰራ ነው፣ ቢዚ ሆኖ ነው የቀረው። ዳኒ ፊሽ የሚባል ማለት ነው። ይኸው እኔም የመጨረሻ ተናግሬ የመጨረሻ ሄልዚ የሆነ ሜንታሊቲ ነው እኛ ኮሚኒቲ ውስጥ ያለው። እንዳልኩ ወንድ ይጠላሉ ተብሎ ያ አመለካከት እዛ ጋር ሄዶ እንትን ብሎ ነው እንጂ የለም እንደሱ አይነት አስተሳሰብ የለም። እኔም አንድ ደቂቃ ልናገርና ከዚህ በላይ ሰው ቁጭ ብሎ እየጠበቀ ጥላቻ ከተጀመረ ይቆማል ነው። ቴንክ ዩ ስለሰጠሽኝ እድል አመሰግናለሁ። በርቱ። ሃይ ፕራግማ እንዴት ነህ? ጆርዲ እንዴት ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። የኔ ሀሳብ ሊሆን የሚችለው አንደኛ የሀሳብ አለመግባባቶች ናቸው እንጂ ፐርሰናል ጥላቻ የለንም። አንቺ በጣም ምርጥ ኢትዮጵያዊያችን እህታችን ነሽ። ነገር ግን አሁን እያራመድን ያለነው ወይም ደግሞ ያልተግባባንባቸው ያሉ ሀሳቦች ብዙ ሰዎች ብዙ ተሟግተውሻል፣ ብዙ ሀሳቦች ተነስተዋል በእኛ መሀል አይደለ? የትኞቹ ሀሳቦች? አይሰማም? የትኞቹ ሀሳቦች? ብዙ የተለያዩ ሀሳቦችን እያነሳን ነበር እስከዛሬ ነው። አንቺን የሚሟገቱም አንቺን የሚደግፉ ሀሳቦችንም እየሰማን ነው። ነገር ግን እያልኩ ያለሁት እንዴት ነው ማለት አሁን ያለው ጄኔሬሽን አንቺን የሚቀበለው ሀሳቦችን የሚቀበልበት መንገድ አንደኛ በተለይ ቲኔጀር የሆኑ ልጆች ላለመገዛት ማለት የሆነ ክርስቲያናዊ ወይም ደግሞ ካልቸርን የማይመስል ነገርም ሊያራምዱ ይችላሉ። አሁን ባለማወቅ የሚረዱበት መንገድ ማለት ነው። ሁለተኛው ደግሞ እንዳለ ማለት እንዳልሽው 50% ኢትዮጵያ ወንድ ችግር አለበት እንዳልሽው ያስ ባይሆንና ኢሞሽናሊ ገና ብንሆን ኢቭን ደግሞ አሁን የሚሰማሽ ወንድ ምናልባት ጥፋት የማያደርገው እንዲሆናል። ግን ጥፋት የሚያደርገው ማንንም አይሰማም አይደለም። አንቺን እኛንም ላይሰማ ይችላል፣ ህግንም ላይሰማ ይችላል አይደለ? እና ይሄንን ነገር አንደኛ ካልቸር፣ ሁለተኛ መንፈሳዊ በሆነ መንገድ ፖዚቲቭ በሆነ መንገድ ኢሞሽናሊም ሰዎችን ማለት ብቁ የምናደርግበት ኢቭን ደግሞ ይዘው የመጡትን ከአስተዳደግ ይሆናል ትራውማቸውን፣ ህመማቸውን የወንዱንም የሴቱን የሚያስታምም አካል ይፈልጋል አሁን እንጂ እዚህ ጋር ይብቃልን እንችላለን። ነገር ግን ደግሞ እንዳይበቃ የሚያደርግ ብዙ አይነት መንገድ አለ። አንደኛ ያው ታውቂያለሽ ሁለት ዓለም ላይ ነው የምንኖረው። አንደኛ መንፈሳዊ፣ ሌላው ደግሞ ዓለማዊ ነው እና ይህ ባለበት ቦታ ላይ ደግሞ ይህን ህዝብ ማስተማር፣ ማነጽ ፖዚቲቭ በሆነ መንገድ አንቺ አሁን ከዚህ ቀጥሎ መሆን ያለበት ስራሽ ላይክ ኢሞሽናል ያልበሰሉ ሰዎችን ኢሞሽናል በደንብ መግራት ይቻላል እና ብዙ ስህተቶችን ደግሞ እየፈጠረ ያለው የእህቶቻችንም ደግሞ
አለመንቃት፣ አለማወቅ፣ በጊዜ ነገሮች ላይ እርምጃ አለመውሰድ፣ አለማስተካከል፣ አለመወሰን እነዚህ ነገሮችን ተባብረን ነው እንደ ሀገር ማንም የማንንም ጥፋት አይፈልገ። እኔ በጣም ፕራግማ አልገባኝም። ከሀሽታግ ትሰማ ጋር የሚገናኝ ነገር ነው እያልከኝ ያለው? ምክንያቱም አሁን ለምሳሌ ስለ መንፈሳዊ ስለ መገዛት ስለ መንፈሳዊ ከሆነ እያወራን ያለ ነው። ይሄ እሱ የሃይማኖት ተቋም ኃላፊነት ነው። የሃይማኖት ተቋማት በተደጋጋሚ እዚህ ጉዳይ ላይ ስራ እንዲሰሩ ተጠይቀው ጆሮ ዳባ ልበስ ነው ያሉት። ኢቨን ትሬኒንግ ተዘጋጅቶ ተጠርተው እዚህ ጉዳይ ላይ ኢትዮጵያ ሃይማኖታዊ ሀገር ናት፣ ኢትዮጵያ በሃይማኖት የምትገዛ ሀገር ናት። ስለዚህ ለዚህ ችግር ሃይማኖታዊ መንፈሳዊ መፍትሄ መስጠት ትችላላችሁ፣ እባካችሁ ኑና አግዙን ተብለው ተጠርተው ራሱ ሪጀክት ያደረጉ በጣም ብዙ እንትን ማለት እችላለሁ። እኔም ደግሞ ፐርሰናሊ ሞክሬያለሁ። ገብተዋል። ላይክ በመንፈሳዊው ማለት ነው። መንፈሳዊ ሰዎችን ዩቲዩቤ ላይ ሳይቀር አምጥቼ ምን ማለት ነው እዚህ ጋር መጽሐፍ ቅዱስ ይሄንን ሲል ምን ማለት ነው፣ እዚህ ጋር መጽሐፍ ቅዱስ ይሄንን ሲል ምን ማለት ነው ምናምን ብዬ በጣም በተደጋጋሚ ሞክሬያለሁ። በቪዲዮ ሰርቼ ሞክሬያለሁ እየጠራሁ። የሃይማኖት መሪዎች እዚህ ጉዳይ ላይ ቀዳሚውን ሚና ይጫወታሉ፣ ያግዙን፣ ይስሩልን። የሴቶችን ጥቃት ቢያንስ ልክ ማህበረሰብ ላይ ቀውስ የሚፈጥር ነገር ሲፈጠር፣ ለምሳሌ እኔ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረሰቡ ላይ ጭንቅላት የሚነቃ የሆነ አይነት ቀውሳትን ያመጣል ማህበረሰቡ ላይ የሚባል ነገር ሲመጣ መጀመሪያ መግለጫ የምታወጣው ኦርቶዶክስ ተዋህዶ ቤተክርስቲያን ነች። ኦርቶዶክስ ተዋህዶ ቤተክርስቲያን የሴቶች ጥቃት ላይ መግለጫ አውጥታ አታውቅም። ለምሳሌ ማለት ነው መግለጫ አውጥታ አታውቅም። እዛ ጋር በተዘዋወረ እንትን አድርጋ አታውቅም። ስብከትን አዘጋጅታ አታውቅም። ኢቨን የስብከት መድረክ ላይ ወጥተው ሴቶችን የሚሰድቡ ኢቨን የስብከት መድረክ ላይ ወጥተው ከ15 ዓመት ጀምሮ ነው ሴት ልጅ ማግባት ያለባት፣ 25 ዓመት ከሞላት በቃ ማንም አይፈልጋትም፣ አታስፈልግም፣ ማንንም አትሰማም፣ ስለዚህ በ15 ዓመቷ ነው ማግባት ያለባት ብሎ ቄስ እየተናገረ እየሰበከ ቤተክርስቲያን ምንም እርምጃ አልወሰደችም። ስለዚህ አሁን እኛ ያስጀመርነው እንቅስቃሴ ምንም መንፈሳዊ ነገርን የሚነካ ነገር አይደለም። በመጀመሪያ ደረጃ ማለት ነው እሳቤ ነው። ይገባኛል። ማህበራዊ መፍትሄ ለመቀየር አዳምጠኝ። ማህበራዊ መፍትሄ እናምጣ ነው እያለን ያለ ነው ማለት ነው። እኛ ጋር ተመቶ በመንፈሳዊ ምናምን ልንባል አንችልም። ምክንያቱም የመንፈሳዊውን ስራ ለመስራት የተቀመጡት ልብስ ለብሰው የተቀመጡት ሰዎች ይሄንን ጉዳይ አይንም አይሰጡትም፣ አፍም አይሰጡትም፣ ጆሮም አይሰጡትም፣ ሰጥተውትም አያውቁም። እንደው በጣት የሚቆጠሩ ለምሳሌ በኔ ሃይማኖት በኩል ለምሳሌ ዲያቆን ሄኖክ በኩራት መጥራት እችላለሁ። ዲያቆን ሄኖክን በጣም ይለፋል እዚህ ጉዳይ ላይ። መድረክ ላይ በወጣ ቁጥር ስለዚህ ጉዳይ ይናገራል፣ ይሰብካል፣ ያወግዛል። እንደው አቡ ሶሻል ሚዲያ ላይ ካሉ ደግሞ በቃ የቤተክርስቲያን ኮንተንት ከሚሰሩ ሰዎች ደግሞ አቡን እንደ ምሳሌ በቃ ማቅረብ እችላለሁ። በጣም ለፍቷል እሱ። እንደውም እኛን ስላገዘን ማለት ነው ኢዮብ የሚባለው ሰውዬ ከተደበቀበት ዋሻ ወጥቶ መጥቶ እከራከራታለሁ፣ ለምን ስልጣን ለወንዶች ነው የተሰጠው፣ ወንድና ሴት በፍጹም እኩል ሊሆኑ አይችሉም ብሎ መከራከሪያ መድረክ ላይ ራሱ መጥቶ የገዛ ሃይማኖቴ ጥያቄ ውስጥ እስክከት ድረስ ነው የተከራከረኝ። ወንድ እላይ ላይ ስልጣን እንዳለው እግዚአብሔር ለወንድ ስልጣን እንደሰጠ እየነገረኝ ማለት ነው። ስለዚህ አሁን ስለዚህ ጉዳይ የምናወራበትም ሰዓት አይደለም፣ ማውራትም አልፈልግም፣ ይቅርታ አድርግልኝና ማለት ነው። ስለ ሃሽታግ ትሰማ ጥያቄ ካለ ሀሳብ ካለ እሱ ላይ እናወራና ሌላውን ነገር የሚቀጥለው ሳምንት በኋላ ከእንቅስቃሴው በኋላ እናወራለን። እሺ ሃሽታግ ትሰማ ላይ ያለኝ ሀሳብ
በርግጥ ይሰሙ ልክ ነው። ግን እያልኩ ያለሁት አሁንም ቢሆን ይህን ነገር መሬት ታች ድረስ አንቺን የሚሰማ እኮ ያልተማረው የተማረው ነው አይደለ? ያ እስከሆነ ደግሞ ድረስ ይህንን ጉዳይ እያየን ያለ ነው። የጆርዲ ጉዳይ ነው አይደል? አድርገን እያየን ያለ ነው። እንደዛ ነው እኮ እየታየ ያለው ነገር። ግን ፐርሰናሊ እያንዳንዱ ቤት ደግሞ ብዙ ሰው ብዙ ህመም አለበት። ያላወራው ያልተናገረው እኔ ማልነግርሽ ብዙ የማውቃቸው በቅርብም ሆነ በራሴ በፋሚሊም ያለ ነገር አለ። ግን እያልኩ ያለሁት ኮምፕሊትሊ ይህን ሀሳብ ፐርሰናሊ ከማድረግ ወይ ደግሞ የአንቺ ሀሳብ ብቻ ሳይሆን የሁሉም ሀሳብ እስከሆነ ድረስ እነዚህ አሁን እኮ ታማዋል የምንላቸውም ሰዎች የእነሱንም ማግኘት አለብን። ወደኋላ ተመልሰን እሺ እስከዛሬ አልተነቃበትም፣ እስከዛሬ አልተሰራበትም ለመስራት ወደኋላ ደግሞ እንዳልሽው ጥናቶች አሉ፣ ብዙ የሆኑ ነገሮች አሉ። ግን በብዙ መንገድ መቀየር ያለበት ወደኋላ ተመልሰን እመሙን ማከም አለብን።